ነገ ጠዋት ከእንቅልፍ ስትነሳ ትሬዲንግ ቪውን ስትከፍት ጎልድ ከ300 ፒፕስ በላይ ተንቀሳቅሷል። ዩሮ ኤስዲ ደግሞ አቅጣጫውን ቀይሮ ወደ ታች እየሄደ ነው። ደንግጠህ ቴሌግራምን ትከፍታለህ። ቴሌግራምህ አንዱ ባይ ሌላኛው ደግሞ ሴል ይላል። ዩቲዩብ ጋር ስትሄድ ጎልድ ክራሽ አረገ የሚልና ቡልራን ጀምሯል የሚሉ ቪዲዮዎች ዩቲዩብን አጥለቅልቀውታል። እዚህ ጋር አብዛኛው ጊዜ ሰዎች የማይጠይቁት ጥያቄ አለ። ቻርት ላይ የሚታየው እንቅስቃሴ በእርግጥ ማን ያንቀሳቀስ? ዛሬ 1% የሆኑት ትሬደሮች የሚጠይቁትን አንድ መሰረታዊ የሆነ እውነት እንነጋገራለን። እንኳን ወደ ሊትል ኢትዮ ፎሬክስ በደህና መጣችሁ። ይህ ቻናል የትሬዲንግ ሲግናል የሚሸጥበት ቦታ አይደለም። ይህ ቻናል ገበያው ለምን እንደሚንቀሳቀስ፣ ማን እንደሚያንቀሳቀሰውና የተለያዩ የፎሬክስ እውቀቶችን የምንማርበት። ምክንያቱም ትሬዲንግ ከመግባታችሁ በፊት ወይም ትሬድ ከማድረጋችሁ በፊት ለምን እንደሚንቀሳቀስ፣ ማርኬቱ እንዴት እንደሚንቀሳቀስ ማወቅ አለባችሁ። እኔም ፎሬክስ ስጀምር ሁሉ ነገር ቻርት ነበር የሚመስለኝ። ኒውስ የሚባል ነገር ግድ አይሰጠኝም። እስከ አንድ ቀን አንድ ኒውስ በደቂቃዎች ውስጥ የሳምንት ትርፌ እስኪያጠፋ ድረስ። ብዙ ሰዎች ፎሬክስን ሲጀምሩ የመጀመሪያ የሚያደርጉት ነገር ኢንዲኬተሮች መፈለግ፣ ስትራቴጂዎች መቀየስ፣ ሲግናል ግሩፖች መቀላቀል፣ ከዚያ ደግሞ ትሬድ ያደርጉና የመጀመሪያውን የቢግነር ላክ ያገኛሉ። ከዛ ትንሽ ሳይቆዩ አካውንታቸው ብሎ ያደርጋል። ፎሬክስ ቁማር ነው ብለው ይዛበታል፣ ይቀልዳሉ። ከዛ በኋላ ደግሞ ገንዘባቸውን እንዳጡት ያውቃሉ። ይህ ለምን ይሆናል? ምክንያቱም አንድ በጣም አስፈላጊ ጥያቄ ስላልጠየቁ ነው። ፕራይስ ለምን የሚንቀሳቀስ ይመስላችኋል? አዲስ ጀማሪ ትሬደር ገበያውን በቻርት ለማሸነፍ ይሞክራል፣ ግን ይህ ትክክል አይደለም። ቻርት የተከሰተውን ብቻ ያሳየናል፣ ምክንያቱም አይነግረንም። አንድ ውሳኔ በዓለም ላይ በቢሊዮን ዶላር የሚጠጋ እንቅስቃሴ ሊያደርግ ይችላል። ያ ውሳኔ ምንድን ነው? ለምን የሚሉትን ጥያቄዎች በምሳሌ ልንገራችሁ። የአሜሪካ ማዕከላዊ ባንክ ወይም ደግሞ ፌዴራል ሪዘርቭ ዛሬ ኢንተረስት ሬት ውሳኔ አሳወቀ። ምን ይሆናል? ፌዴራል ሪዘርቭ ያሳወቀው ውሳኔ ኢንተረስት ሬት እንደጨመረ ነው። ባለሀብቶች ዶላር መግዛትና መያዙን ይፈልጉታል። ምክንያቱም ዶላር ላይ ያለው የከፍ ያለ የወለድ መጠን ዶላር ለመግዛት ማራኪ ሊያደርገው ይችላል። ነገር ግን ዩኤስዲ ጋር የተያያዙ ከረንሲ ፔሮች ብዙ ጊዜ ኃይላቸውን ይወስድባቸዋል። ምንጊዜም የዶላር ፍላጎት ሲጨምር ዶላር ይጠነክራል። ዶላር ቢጠነክር ጎልድ ላይ ምን ይፈጠራል? ብዙ ጀማሪ ትሬደሮች የሚጠብቁት አንድ ነገር ነው፣ ጎልድ ይጠነክራል። ግን እውነቱ ሌላ ነው። ዶላር ሲጠነክር ጎልድ ሊወርድ ይችላል። ዩሮ ኤስዲ እንደዛው ይቀየራል። ይህ ሁሉ የሚሆነው በካንድልስቲክ ምክንያት አይደለም። ካንድልስቲክ የሚያሳየው መጨረሻው የታየውን ውጤት ነው እንጂ የመጀመሪያው ወይም ደግሞ ከኋላ ያሉትን ምክንያቶች አያሳየም። ይህ ለእኛ ሪቴል ትሬደር ምን ማለት ነው? ከዚህ ቀን ጀምሮ ኒውስ ከመውጣቱ በፊት 2 ጊዜ ማሰብ አለብህ ማለት ነው። እስቲ ይህን ኤፍኦኤምሲ ያስተላለፉትን ውሳኔ አይተን ቻርት ላይ ምን እንደሆነ እናያለን። ዌንስዴይ ጁን 17 2026 ባወጡት መሰረት የኤቭሪ ዋር ፕሪቪየስ አሰስመንት 3.75 ነበረ ኢንተረስት ሬት። ከዛ በኋላ ፎርካስት የተደረገው 3.75 ይቀጥላል ተብሎ ነበረ። አክቹዋሊ ደግሞ የወጣው እንደዚህ እንደምታዩት 3.75 ሆኖ ተመዝግቧል። ስለዚህ ኢንተረስት ሬቱ አሪፍ ስለሆነ በዛ ቀጥሏል ማለት። ስለዚህ አሁን ዩኤስዲ ጄፒዋይ ላይ ሄደን ዩኤስዲ ጄፒዋይ ላይ እንደምታዩት እዚች አሮ ያለባት ቦታ ላይ የጁን 18 2026 ቀን ይጀምራል። ከዛ በኋላ እንደምታዩት ወደ ቡሊሽ ትሬንድ ነበረ። በዛው ስትሮንግ የሆኑ ካንድሎችን እንደዚህ ኢንገልፊንግ የሆኑ ካንድሎችን ይዞ ይቀጥላል ማለት ነው። ከዛሬ ጀምሮ ምን ኢንዲኬተር ልጠቀም ብላችሁ ጭራሽ እንዳታስቡ። ይልቅ ማርኬት ምን ነገር ላይ ምላሽ ሰጠ፣ በዚህ ሳምንት ምን ታላላቅ ዜናዎች አሉ፣ ምን ሊከሰት ይችላል፣ እነዚህ ጥያቄዎች መጠየቅ ከጀመራችሁ እንደ ትሬደር ሳይሆን እንደ ፕሮፌሽናል አናሊስት ማሰብ ትጀምራላችሁ ማለት ነው። ይህ የኛ ጉዞ ገና ጅማሮ ነው። በሚቀጥሉት ኤፒሶዶች ፋንዳሜንታል አናሊሲስ በትክክል ምን እንደሆነ እንማራለን። በረቡዕ ፕሮግራማችን ዛሬ የተማርናቸውን ነገሮች ማርኬት ብሬክዳውን አድርገን ምን ለውጥ እንደሚያመጡና የተለያዩ ነገሮችን እናያለን። ከዛሬ ቪዲዮ አንድ ነገር ብቻ ከወሰዳችሁ ይህን አስታውሱ። ገበያ የሚንቀሳቀስበት ነገር ቻርት ብቻ አይደለም።
በተለያዩ ውሳኔዎች፣ ኢኮኖሚካል ፋክተሮች እና በተለያዩ ሰዎች ባህሪ ነው። ይህ ቪዲዮ ከማየታችሁ በፊት ገበያው ለምን እንደሚንቀሳቀስ ምን እንደሚመስላችሁ ታች አስቀምጡልኝ። ይህ ቪዲዮ ጠቃሚ ሆኖ ከተሰማችሁ ሰብስክራይብ በማድረግ የሊትል ኢትዮ ፎሬክስ ቤተሰብ ይሁኑ። በሚቀጥለው ኤፒሶድ እንገናኝ።